ጋይስ ብዙ ነገር ሊያጓጓኝ ይችላል፣ ግን ጓደኛዬ አግብቶ እና ልጅ ወልዶ ማየት እንደ ማየት ቡና ምን በሀያዎቹ የእድሜ ክልል ውስጥ ከሆነ ያለው ከዛሬ ጀምሮ ለሚቀጥሉት 5 ዓመታት አንገትህን ደፍተህ ስራ። ከዚያም ለሚቀጥሉት ረጅም ዓመታት የነፃነት ህይወት ለመኖር ዛሬ ጀምር። በሀያዎቹ የእድሜ ክልል ውስጥ ከሆነ ያለው ከዛሬ ጀምሮ ገና ልጅ ነው እኮ አንተ በዚህ እድሜ አትጨነቅ ምናምን። ለምንድን ነው የማልጨነቀው? ምን ኖሮ ምን ይሄ ነው የማልጨነቀው? እግዚአብሔር የነገን ፈጣሪ ያውቃል። እንካችን ያዙበት ከብታያጭስ ቃል ምናምን አላጭስም አልክም። ጥም ፈራ ነኝ። እግዚአብሔር ነው አትጨናነቅ ምናምን። እኔ እዚህ ጋር እኮ እናቴ እንዴት አድርጋ እንዳሳደገችኝ ያውቃሉ። ሰላሚቱ ለምንድን ናችሁ? ወገን እባላለሁ። ጓደኞቼ ጂጂ ብሎ ይጠሩኛል። ለምን ጂጂ ብሎ እንደሚጠሩኝ ግን አውሮ ነው። ምናልባት ናይጄሪያን ኳስ ተጫዋች ስለምመስል ይሆናል። ጂጂ ኮቻን ሀገራችን ውስጥ በሚገኝ በአንድ ዩኒቨርሲቲ ውስጥ የሁለተኛ ዓመት የኢንፎርሜሽን ቴክኖሎጂ ተማሪ ነኝ። እዚህ መሆኔም ብዙም አልወደውም። እዚህ መሆኔ የማልወድባቸው ምክንያቶች ከህልሜ ተቃራኒ በሆነ መንገድ እየተጓዝኩ ያህል ይሰማኛል። ህልሜ ዩቲዩበር መሆን ነበር ከልጅነቴ ጀምሮ። የኔ ልጅነት ህልሜን ለማሳካት ግን ምንም ጥረት አላደረኩም። ብዙ ነገሮች ህልሜ እንዳላሳካ ወደኋላ ጎትቶኛል። ኤክስኪዩዝ፣ ADHD፣ ዲፕሬሽን፣ ስትረስ እዚህ እድሜ ላይ በጣም አሳሳቢ ነገር ነው። እዚህ እድሜ ላይ መሆን በጣም ከባድ፣ በጣም ማንም ሰው ይረዳው። ሁሉም ሰው፣ ፖለቲካው፣ ማህበረሰቡ፣ ኤቭሪቲንግ፣ ማንም ሰው ለሁሉም ነገር ብሌም ሊያደርጉ ነው የሚፈልጉት። ለሁሉም ነገር ጥፋተኛ ነው ማድረግ የሚፈልጉት። የሚረዳ ሰው ስለሌለ ወጣቱም ደግሞ ለብዙ ነገር ይዳርገዋል። ላልኩት ለዲፕሬሽን፣ ለስትረስ፣ ራስን ለማጥፋት፣ ለስደት፣ ለብዙ ነገር ይዳርገዋል። በዚህ እድሜ ላይ መሆን ከባድ፣ በጣም ከባድ። ለአንዱ ፀጉሬ ከመግባቱ በላይ የሚያሳስበኝ የኔ ህልሜን አለመኖር፣ ለህልሜ አለመጣር፣ ለምፈልገው ነገር አለመሞከር። ህልሜንና ፍላጎቴ እንዳልኖር የሚያደርገኝ አንድ ነገር ፊር እና ጀጅመንት። በፊርና በጀጅመንት ውስጥ ሆኜ ግን ጭንቅላቴ ስለ አንድ ነገር ነው የሚያወራው። አንድ ጊዜ ብቻ ሞክር። ጭንቅላቴ ደጋግሞ የሚለኝ ይሄንን አንድ ጊዜ ብቻ ሞክር። ግርሞን ግን እሺ ያው ብቻ ለእንደብ ከካሜራ ጋር ታወራለህ። ኤቭሪባዲ እንደምንድን ናችሁ? ኢሹ ቦይ ጄይ
What's good everybody? እንደምን ናችሁ? እሺ ቦይ ጄ my beautiful people እንደምን ናችሁ? እሺ ቦይ ጄ ፕሮግራማችን ይሄን ይመስል ነበር። ኮሮጆ ጭቆ ተኩሎ ያለበት ነውና በቃ ወገኔ ተጠንቀቅ ወገኔ